ብዙ ደም መፍሰስ ከሆነ በኋላ በክፉ መንፈስ የተያዘውና አፍረት ያልነበረው አረመኔው ንጉስ በዘመዶቹ ተገሎ የሚያሳፍረውን ሞት ይሞታል። የተቀደሰችውን ሃይማኖት በአሕዛቦች ለመለወጥ አባቶችን በመለያየት ታላቅ ግፍና መከራን ያደርሳል። ሰማዕትነቱ በየደጁ ይሆናል። የአባቶች ደም ከፀሐይ መጥለቅ ቀድሞ ይፈሳል። አብያተ ክርስቲያናቱ እንደ ደመራ ይነዳሉ። መንግስቴ ከሰማዩ መንግስት ጋር አቻናት ብሎ ይታበያል። ሰላም የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት የምድር ዳርቻ እንደምን ቆያችሁን? እንግዲህ በዛሬው መርሃ ግብር ቀደም ብለን እንዳሰማናችሁ ጋዜጠኛ ሀብታሙ አያሌው ለህዝቡ አስተላልፍ በሚል ከገዳም አባቶች ተላከልኝ ያለውን እጅግ አስደንጋጭ መልእክት በዚህ መርሃ ግብር አብረን የምናይ ይሆናል። ታዲያ ይህ አስቸኳይ የአባቶች መልእክት ለሌሎችም ወገኖቻችን እንዲዳረስ ይህንን ቪዲዮ ላይክ እና ሼር በማድረግ ኢትዮጵያዊ ግዴታችንን እንወጣ። እስከ መርሃ ግብሩ ፍጻሜ መልካም ቆይታ። ጋዜጠኛ ሀብታሙ አያሌው ከአባቶች የተላከለትን መልእክት እንዲህ ሲል ማንበብ ይጀምራል። ለጤ የራሰ መቃብሬ የተማሰ እድሜ የተጫነኝ ደካማው መነኩሴ በ89 ዓመተ ምህረት በወርኃ ታኅሳስ በዕለተ ዓርብ በዘመነ ሉቃስ ያየሁት ራእይ በ94 ዓመተ ምህረት በዘመነ ማቴዎስ በጽሑፍ አስፍሬዋለሁ። ለአባቶቼም ነግሬያቸዋለሁ። ከእግዚአብሔር ዘንድ የሆነው ንጉሳዊው ሥርዓት ከተጣለ በኋላ በስተደቡብ ከወንዝ ማዶ ባለች ስሩጥ ከተማ ሃይማኖቱ የተምታታ በከንፈሩ የሚሸነግል ንጉስ ነኝ የሚል ጎልማሳ በኮከብ ቆጣሪ ይመጣል። አይኑ በመላእክት ዘንድ 9 ወርዱ 140 ክንፉ 80 ቁመቱ በመላእክት ዘንድ 8000 የሚሆን ብሪያል የተባለው ዲያብሎስ በአብይ ጾም ያነክሰዋል። ምልክቱም ወፍ ትሆናለች። ዮሐንስ በራእዩ የእግዚአብሔርን ቁጣ በእርሱ ስለሚፈጸም ዋለኞቹን 7 መቅሰፍቶች የያዙ 7 መላእክት ታዩ እንዳለው ቁጥሩም 7 ነው። ጽልማሞት ጥልማቆስ ያጅቡታል። አስማተኞች፣ ጠንቋዮች፣ መርገምተኞች፣ ምትሃተኞች፣ ባለዛሮች ይመክሩታል። ጠጠር በመጣል ሟርት በመደለቅ እርግማን ያወርዳል። የአዛዚኤል፣ የሳጥናኤል፣ የቤልዜቡል፣ የባቤል መልእክተኛ ይሆናል። በጥላቻ የታወረ መክሊቱ ስድብ፣ ንግግሩም ተራ፣ አሳቡ መናኛ፣ ሐሰት መለያው ትሆናለች። በራሱም ላይ አፍረት ይደፋል፣ ነቀፌታን ይለብሳል። መንግስቱም የመናፍቅ ይሆናል። በፈሪዎችና ለፍስፍሶች ይከበባል። ግዛቱ በታምራት እንደተሞላ ይሰብካል። በአፋዊነት ሊቃውንቱን ሁሉ ያስታል። ወሬው የከፍታ ዘመን ቢሆንም የሚወስደው ግን ወደ ጥልቁ ነው። የሕግ አዋቂዎችን ያረክሳል፣ ነገር አዋቂዎችን ያዋርዳል። በታናናሾች ቋንቋ መረን በወጣ አንደበት እውነተኛ ነቢያቶችን ያጥላላል። ጥበብን ሁሉ እንመርምር እንጂ እንዲህ አንመን። ትምህርት ተረስቶ የሚወቅስ የሚገስጽ ሽማግሌ ይጠፋል። መንግስቴ ከሰማዩ መንግስት ጋር አቻናት ብሎ ይታበያል። ግብዝነቱ ታይቶ አይታወቅም። አመፀኛ መንፈሱ ፍርድን ያጓድላል። በጻድቅ ነፍሳት እግረ ሙቅ ያገባል። በዚያም የዘመን መፍረስ፣ የአንድነት መፍረስ፣ የእሸት መርገፍ፣ የተቀደሰው መርከስ ይከሰታል። ከአመፀኞች ከወንበዴዎች ለራሳቸው ብቻ ከሚጮው ጋር ይመደባል። በራሱ ክፉ ሐሳብ ተጠርፎ በከይሲ ልሳኑ ሕዝብን በሕዝብ ሃይማኖትን በሃይማኖት ያስነሳል። አቡኑን ይዘልፋል፣ ታቦቱን ከማዕጠንቱ ያናጥባል፣ ምህላውን ያስተጓጉላል፣ ቤተ መቅደሱን ይደፍራል፣ ጾሙን ያጨናግፋል፣ መከፋፈልን በቤተ ክርስቲያን ያደርጋል፣ ታላላቆቹን ያዋርዳል፣ ታናናሾቹን ይንቃል። ጭካኔ የተጠናወታቸውን ብርኩናቸውን የለወጡትን እየመረጠ ይሾማል። ኃጢአተኞችና የእግዚአብሔር ክብር የጎደላቸው በብዛት ይከተሉታል። ነቢዩ ኢሳይያስ
መንፈሴ በእነዚህ ሰዎች ላይ አያድርም፣ የደምና የሥጋ ሰዎች ናቸውና እንዳለው በጌታ ስም የሚነግዱ በቤተ መቅደሱ የሚቆምሩ ይሆናሉ። ምትሃት፣ ድግምት፣ አስማት፣ ምግባረ ቢስነት፣ አመንዝራነት መገለጫቸው ነው። ከተቀደሰው የሰው ልጆች ይልቅ ወረትን ማከማቸት ለነሱ ትልቁን ስፍራ ይይዛል። ጉቦና ዘረፋ በይፋ እንደተፈቀዱ ይቆጠራል። ሞትና ስደት ይረክሳሉ። በክፉ ማኅተም ሕዝቡንም ለማተም ያስጨንቃል። እርኩስ መንፈስ ከናኬቱ ይበረታል። የሰዶምና የገሞራ ግብር ይገለጣል፣ ይታይበታል። በነገሰ በ3ኛው ዓመት በ2ኛው ወር አረመናውያንን አስከትሎ በሰሜኑ ይዘምታል። ሕዝበ ክርስቲያኑን በተወናበደ ምክንያት ከሁለት መድቦ ያጋድላል። በደም ባህር ይደፍቃል። ታቦተ ጽዮንም ባለበት ምድር የሚፈጸመው እልቂት የዘመኑ መከራ ስለመዳረሱ ምልክት ነው። እመቤታችን ቅድስት ድንግል ማርያምን የሚጠላ ክብሯን የሚነቅፍ መስቀል በሚመስል ምልክት የሚጠራ መጽሐፍ ጽፎ ብዙዎችን ያስታል። የቤተ ክርስቲያንም የመከራ ዘመን ይበረታል። ከዚያ ቀደም ሰይጣን ያስነሳቸው አካይስቶች ጥፋት አሰቃቂውም ይሆናል። አንድም የነገድ አባሪዎቹ ወይቤሎ አንተ ኑዘተ መጽህ ይሉታል። አንድም በደም ከወረሰው ሰይፍ የተነሳ የምድር አምላክ አድርገው ይቀበሉታል። ሁሉም ግን በተዋረደው መንገድ በተናቀው ጎዳና ይመላለሳሉ። ሰዎች ተዘግዝቀው ሲሰቀሉ፣ በድንጋይ ተወግረው ሲሞቱ፣ ፍላቱ ወደ ላይ በሚዘል እሳት ከነህይወታቸው ሲከተቱ በፍካሬ ኢየሱስ የተገለጸው የመከራ ጊዜ ለመዳረሱ ምልክት ይሆናቸው። ነብዩ ሕዝቅኤል የእስራኤል ወገኖች ወይ እናታቸው ከባይዳን ጋር ሴሰነች እንዳለው ከአረብና ሰዶም ተወዳጅቶ በነገሰ በ5ኛው ዓመት በ5ኛው ወር የተቀደሰችውን ሃይማኖት በአሕዛቦች ለመለወጥ አባቶችን በመለያየት ታላቅ ግፍና መከራን ያደርሳል። ታላቁን መቅደስ ለማፍረስ የቅዱሳን ስፍራዎችን ባድማ ለማረክ ቤተ ክርስቲያንን ለማርከስ ይነሳል። ሕዝቡን ገሎ ከምድር በታች ለመቅበር እንደ ሲኦልም በሕይወት ሳሉ ለመዋጥ ይበረታል። በበጎች ቤት ለተኩላዎች ይሟገታል። ለሴቶችም ለሕፃናትም ርኅራኄ የለውም። ከራሔል እንባ የሚበዙ ዋይታዎች በራማ ይሰማሉ። ከዳዊት ከሰለሞን ወገን የሆኑትን ያሳድዳል። ስለ መስቀሉ ታላቅ ክብር ይደርሳል። ማዕተብንም በመበጠስ ሰዎችን ያስጨንቃል። የመነፈቁትን ባመኑት ላይ ያልዳኑትን በዳኑት ላይ ያስነሳል። በጌታ በኢየሱስ ደም የጸኑትን ብሉይ ኪዳንንና አዲስ ኪዳንን እስከሚያፋልስ አያንቀላፋም። አባቶችና ምዕመናን ይታረዳሉ። የእግዚአብሔር ቤት ጥቁር ይለብሳል። ክርስቲያኑም ጥቁር ለብሰው እግዚኦ ይላሉ። አስጨናቂነቱ አንዴ እየተገታ እንደገና ይመጣል። ዳግም ለመከፋፈል በተነሳ ጊዜ በርኩስ መንፈስ ኃይል ተባብሮ እንደገና ሲመጣ 7 እጅ እንደሚከፋ አጋንንት ነው። በሁለተኛው መከራ ቤተ ክርስቲያን ብቻ ሳትሆን ቅጽረ ግቢውም አካባቢዎችም ሁሉ ጥቁር ይለብሳሉ። አዛውንቱ፣ ሴቱ፣ ወንዱ፣ ወጣቱም አፍ ያልፈቱ ሕፃናትም ጥቁር ይለብሳሉ። ይሄኛው መከራ ከዚያኛው መከራ እጅጉን ይከፋል። ለሰማዕትነት የሚሽቀዳደሙ ይበዛሉ። ሰማዕትነቱ በየደጁ ይሆናል። የአባቶች ደም ከፀሐይ መጥለቅ ቀድሞ ይፈሳል። ማሳደዱ በሌሊት በጨለማም ይሆናል። አብያተ ክርስቲያናቱ እንደ ደመራ ይነዳሉ። አብያተ ጣዖታት ይስፋፋሉ። ክርስቲያኖች የዋልዮሽ ታስረው በታጎሩበት እስር ቤት በጸሎትና ምህላ ይተጋሉ። ኃይል ወዴት ነው? ካህሊነት ወዴት ነው? እያሉ ይጮዋሉ፣ ያነባሉ። እግዚአብሔር ይበቀላል፣ እሱ የተገፉትን ደም ይበቀላል። ኃይለኛ በብርታቱ ብዛት አያመልጥም፣ ንጉሥ በሰራዊቱ ብዛት አይድንም። ፈረስም ሀብት ንብረትም ከንቱ ነው፣ አያድንም። መርከቦችህም አይሸሽጉህም፣ አንተም እንደ ክፋት መጠን ትከፈላለህ እያሉ ይዘምራሉ። አረመኔው ንጉሥና ተከታዮቹ ገሚሱን ሰቀልናቸው፣ ገሚሱን ገደልናቸው፣ ገሚሱንም ወህኒ ቤት ላክናቸው፣ ገሚሱንም ለእንግልት ለመከራ ዳረግናቸው ብለው ባሰቡ ዕለት የጥፋቱ ቀን የሚያልፍበት ወቅት ይመጣል። ቅዱስ እንጦስ ሐዋርያው አጥናቴዎስ በጻፈው ገድሉ ውስጥ የተወደዳችሁ ልጆች ሆይ ከአጋንንትና ፈተናቸው አንፍራ፣ የእግዚአብሔር ትእዛዝ ካልሆነ በቀር ማንም ምንም ማድረግ አይቻለውምና ፈጽሞም አያስፈሩም እንዳለው ይሆናል። መንፈስ ቅዱስ የሚያተጋቸው አባቶች በፈተና ይበረታሉ፣ እንደ አለት ይሆናሉ። ሐዋርያት የመሰረቷት ቤተ ክርስቲያን እስከ ዓለም ፍጻሜ ትጸናለች።
ከማህበሩ የተቃረኑት ቅዱስ ኤጲፋኒዎስ መልሕቅ በተባለው መጽሐፉ ስለነዚህ ነገር አባቶች በእውነት በቀጥተኛ ፍርድ አወገዟቸው፣ ለዩአቸው እንዳለው ያደርጋሉ። ለክፋት ስራው የተባበሩ የምዕመናን ደም እንዲፈስ ያደረጉ እነዚያ አባቶች ወየውላቸው፣ ለንስሐ የታደሉት አንዳቸው ብቻ ናቸውና። ውድ የቻናላችን ቤተሰቦች ይህ ቪዲዮ ለሌሎችም እህትና ወንድሞቻችን እንዲዳረስ ይህንን ቪዲዮ ላይክና ሼር ማድረግዎን እንዳይረሱ። ዳዊት በመዝሙሩ ስለ ድሆች መከራ፣ ስለ ችግረኞችና ስለ ታሰሩት ጩኸት እግዚአብሔር አዎን አስነሳለሁ፣ መድኃኒትም አደርጋለሁ፣ በላዩም እገለጣለሁ እንዳለው የዘላለም ደግ ሊቀ ካህን የሆነው ከእረኞቹ ፊት ይቀድማል፣ በጎ መዳንን ይሰጣቸዋል። እነሱም ለፍላጻው በደስታ ይሽቀዳደማሉ። በየመንበሩ ያሉ የክርስቲያን አገራት በጸሎት በምህላ እግዚኦታ ያደርሳሉ። ብዙ ደም መፍሰስ ከሆነ በኋላ በክፉ መንፈስ የተያዘውና አፍረት ያልነበረው አረመኔው ንጉሥ በዘመዶቹ ተገሎ የሚያሳፍረውን ሞት ይሞታል። ኃይለኛው ነፋስም የባሕር አጋንንት ይለብሳል። መናኛ አባቶች የስሉስ ቅዱስ ድምፅን ይሰማሉ። የሰማይ ደጆች ይከፈታሉ። ቅዱሳን መላእክት ያዘነውን ያጽናናሉ፣ የደከመውን ያበረታሉ፣ የወደቁ ልቦችንም ያነሳሉ። ለመላእክትም ምስጋና፣ ለሰው ልጅ እህልን፣ ለአራዊት ስጋን፣ ለእንስሳትም ሳርን፣ ለአዋፋትም እህሎችን፣ ፍራፍሬዎችን፣ ቅጠሎችን የሚመግቡ መላእክት ይበረታሉ። የመከራው ዘመን ለማለፉ ብርሃኗ ደማቅ፣ ሙቀቷ ለስላሳ፣ ፀሐይ ስትወጣ ምልክት ይሆናል። የፍርድ ቀን እስከሚመጣም ቤተ ክርስቲያን የከፋ ፈተና አይገጥማትም። በተቀደሰው የቃል ኪዳን ታቦት ፊት አንዳች ማድረግ የሚቻለው አይኖርም። መጎናጸፊያው ወደ ክብሩ ይመለሳል። ናዝራዊው ይሰበሰባል። እኩያን አሕዛብም ወደ እግዚአብሔር ሸሽተው ሕዝብ ይሆናሉ። ምድሪቱም በምስጋና በዝማሬ ትከድናለች። አስጨናቂው ጊዜ ተመልሶ አይመጣም። ዳግመኛም በሰላም አምላክ በኢየሱስ ክርስቶስ በኩል ከእግዚአብሔር የተሰጠኝን ሰላም ሰጠዋችሁ እንዳለው ይሆናል። ሐዋርያው ቅዱስ ጳውሎስ ወደ ቆሮንቶስ በላካት በመጀመሪያይቱ መልእክት ሞት ወይ ችንካር ወዴት አለ? ሲኦል ወይ ማሸነፍስ ወዴት ነው? አለ እንዳለው ሰይጣን አፍሮ ይሸሻል። ነቢዩ ኤርምያስ እነሆ ዘመን ይመጣል ያለው ይሆናል። እናት ቤተ ክርስቲያን ከመነሻ እስከ ፍጻሜ የደረሰውን ጥፋት ሁሉ በስንክሳር መዝግባ ታሰፍረዋለች። በሕዝብም በአሕዛብም የተመሰገነ እንደ ደጉ ሳምራዊ አዛኝ ይቅር ባይ አለቃ ይነግሳል። ቅን ጻድቅና ነገር ታጋሽ ነው። እሸቱም ይተርፋል። ፍቅር የልጆቹ የልጅ ልጆቹ መግባቢያ ቋንቋ ይሆናል። የእኔ ቀርቶ የኛ ይመጣል። ወሰን የለሽ ሰላም በአገሪቱ ይሰፍናል። አገሪቱም ትበረታለች። ያለፈ አፍረቷም ለክብሯ ይሆናል። የተቸገሩ ሰዎች የሚሰደዱባት ለተበደሉትም ጠበቃ ትሆናለች። እግዚአብሔርም እንደገለጠልኝ መጠን ይህንን መልእክት ጻፍኩ። ይህንንም ለሕዝቡ ታደርሱ ዘንድ መልእክቴን ሰደርኩ። እግዚአብሔር በጎውንና መልካሙን ቀን ያመጣ ዘንድ እለምናለሁ በማለት እኒህ ቅዱስ አባት መልእክታቸውን ያበቃሉ። እንግዲህ ውድ ኢትዮጵያውያን ይህንን መልእክት ለሌሎችም ማዳረስ ግዴታችን ነውና ይህንን መልእክት ለሌሎችም እህትና ወንድሞቻችን በማዳረስ ኢትዮጵያዊ ግዴታችንን እንወጣ። ውድ የእንፋሎት ሚዲያ ቤተሰቦች መርሃ ግብራችንን በዚሁ እናበቃለን። ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም በዚህ ቻናል የሚለቀቁ ቪዲዮዎችን ለሌሎችም ለማዳረስ ቪዲዮዎችን ላይክና ሼር ማድረግ አይርሱ። ሁሌም እንደምንላቸው ሰው መሆን ዘራችን፣ ፍቅር ሃይማኖታችን ይሁን። አገራችንን እግዚአብሔር ይባርክ። መርሃ ግብራችንን አበቃን። መልካም ጊዜ